ዘመን 4 ኪሎ መጣ በሱሉልታ በኩል ገባ ሲባል የኢትዮጵያ ጀነራሎች መውጣት አይችሉም። ብልጽግና ወድቋል፣ ፈርሷል። ብልጽግና ፈርሷል። እዚች ላይ ትንሽ ቀንድ እቺ ደግሞ አለች፣ ደግሞ ኡጋንዳ የተቀመጠች ደግሞ የምርኮኛ ልጅ ለካ ብልጽግናችን ኦፒዲዮአችን ፈርሳለች እና በቃ ታክስ ራሱ ክፈል እየተባለ አይጠፋለሁ እንጂ አሁን ማልከፍል መንግስት እየተቀየራል እንደብሎ በተስፋ የሚያደርግ ነው። አብይ አህመድ አሊ የሚባል ቅንድቡ ጭምር ግማሽ ቅንድቡ ተቀንድቦ እየመጣ ፊቱን በምናምን ማዲያቱ አጥፍቶ ምናምን አይጠፋም እኮ ማዲያ እንኳን አይጠፋም። ግን ጠዋት ያው ፋውንዴሽን ሲጠፋ ያው ትክክለኛ አብይ ይመጣል። ተኳኩሎ እየመጣ የሀገር ጠቅላይ ሚኒስትር ነኝ የሚል አጀንዳ አይሰጥም። ኢቲቪ ላይ ቢናገር ኤንቢሲ the same content the same production ለአማራ ቲቪ፣ ለኦቢኤን፣ ለአዲስ አበባ ቲቪ፣ ለኤንቢሲ ኢትዮጵያ፣ ፋና፣ ዋልታ ምናምን ይሰጥ አስተላልፉ። ትልቁ ዜና ምንድነው? ብልጽግና ትርምስምስ ወጥቷል። እዛ አካባቢ በቃ ትልቅ ነውጥ ነው ያለው። እርስ በርሳቸው እየተባሉ ነው ያሉት። ማን ይባረር፣ ማን ይጽራ፣ ማን ይተካ የሚባለው ትልቅ ጫጫ ተፈጥሯል። አብይ አህመድ ባለፈው ሸር እንዳረኳችሁ ከውጭ ብቻ ሳይሆን ከውስጥም ብዙ ፕሬሸር እየበዛበት ነው። ኢንተርናሽናል ኮሚኒቲውም ፕሬሸር እያደረገበት ነው። ሰውየውን ለማስወጣት ብዙ ነገር እየተደረገ ነው። አንፎርቹኔትሊ ግን ይህንን ሁሉ ወንጀል ሰርቶ ላለው ለዲስትራክሽን ትዕዛዝ እየሰጠ አገር ፈርሳለች፣ ህዝብ ተገድሏል። እና አልበቃ ብሎት አብይ አህመድ አሊ በሚለው ፌስቡክ ላይ ራን ያደርጓል፣ ያስተላልፋል። ዩቲዩብ አለው እኮ እዛው ይለጥፏል። ሰው ይመለከተው የለም። ለምን አጀንዳ መስጠት አይችልም? የሀገር ጠቅላይ ሚኒስትር እያለ ታይትል እየተሰጠው ቅንፍ ላይም ዶክተር እየተባለ አጀንዳ መስጠት ያልቻለ የሚያሳዝኑኝ እነዚህ ሰዎች ናቸው። ይሄ እኮ አራት ሰው ነው ማለት ለመሸሽም አይመቸውም። የነ ብሩክ አይነት ሰው ለመሸሽም ከባድ ነው፣ መሸሽ ደግሞ እድል ነው። እንዳልኳችሁ ነገሩ ሲጀመር ብልጽግና ይሞታል በቅርብ። እየመጣ ያለው ኃይል ከበድ ያለ ኃይል ነው። ብዙ አይነት ወንጀሎች ተሰርተዋል። ግን ይሄንን ሁሉ ክራይም የሰራ ሰውዬ እያሽኮረመሙት ነው ያሉት። ሊወጣ ሊያመልጥ ነው። እነሱ he's trying so many things። ከወጣ ደግሞ የመጨረሻውን ዲስትራክሽን አድርጎ መውጣት እየፈለገ ያለው ማለት ህዝብን እርስ በርስ አባልቶ የመጨረሻ በውስጡ ያለውን ጥላቻ በሙሉ ዘርቶ እሱ ከወጣ በኋላ በሱ አይምሮ ማለት ፖስት አብይ ህዝብ በሰላም እንዳይኖር የሚያደርገው ፖስት አብይ በቃ ህዝብ እንደ አጀንዳ ይዞ የሚጋደልባቸውን ነገሮች ነው እየተወየ ሄደ ያለው። አዲስ አበባ እንደሚመጡ አውቋል። እነ ህወሓት፣ እነ ፋኖ፣ እነ ኦላ አዲስ አበባ እንደሚመጡ በደንብ አውቋል። ያለበት ገብቼ ድባቅ መታሃለው ነው የሚለው። እዛ እንደ ፍልፈል የትም እየቆፈርክ ቆፍር፣ እንደ ፍልፈል እየቆፈርክ እኮ ነው። ሱሉልታ እኮ እየተቆፈረ ነው። አገር እኮ ዝም ብሎ እኮ የውሃ ወተር እንደ ኮንዘርቬሽን እኮ የሚመስለው በየቦታው እየተቆፈረ እኮ ነው። ምሽግ ነው ይሄ። አዲስ አበባ ዙሪያ ምሽግ እየቆፈረ ነው። ከኔ ኢማጂን የቆቦ ሰራዊት ፈርሶ የገዳ ኮማንዶ የሚባለው የሽመልስ አብዲሳ ኮማንዶ አዲስ አበባን ሲጠብቅለት 4 ኪሎ ሲጠብቅለት አይታያችሁ? አማራ ክልል እንኳን ኦልሞስት 80% ምናምን ነው በፋኖ እጅ ነው ያለው። ፋኖ የት ነው ያሉ ቢባል አረጋ ቢሮም ይኖራሉ። እስከዛሬ ድረስ እየወደቀ ነው ነበር የምላችሁ። አሁን እየወደቀ ነው አይደለም፣ ወድቋል። ብልጽግና ወድቋል፣ ፈርሷል። ብልጽግና ፈርሷል። አብይ በፊት ለፊት ቆሞ የሚዋጋበት ሰራዊት የለውም። የደሃን ልጅ እየገፈፈም እያፈሰም እያስገደደም እየወሰደ የጥይት ማብረጃ ያደርገዋል። እንደነ አብይ አይነት ህኩይ የዲያብሎስ ልጆች ተስለው ወላጆች የወለዷቸውን ልጆች ነው እንደ ቀላል እየወሰደ እያስፈጃቸው ያለው። ይሄ የብልጽግናን ወሬ ተዋቸው። የብልጽግና አንድ የሚያስፈራራ ሰው አይዶን ዋችም አንስትሊ የፋኖ አባላት አጠገብ ኮማንዶቹ ወሳኝ ሰዓት ላይ ሲሆን ወሳኝ እርምጃ መውሰድ የሚችሉ ሰዎች ይኖራሉ። ስለዚህ ፋኖ is everywhere አሁን በዚህ ሰዓት 4 ኪሎ እየመጡ ዘመን 4 ኪሎ መጣ በሱሉልታ በኩል ገባ ሲባል የኢትዮጵያ ጀነራሎች መውጣት አይችሉም። የጀነራሎች ቤተሰብ ምናምን መውጣታቸው ፓስፖርታቸው በሙሉ ተሰብስበዋል። ሚኒስትሮች በሙሉ ተይዟል። ሰበት አካባቢ እንትን አደርጋለሁ ቆፍሬ ወይ ሱሉልታ አካባቢ ዋጋለሁ ብሎ አብይን መታደግ የሚችል ኃይል የለም። ብልጽግና ዋጋ እንደሌለው አውቆ ዝም ብሎ በጦርነት መኖር የሚችል መንግስት ሰራዊት አዛዦች መሆናቸው ገብቷቸው ምክር የሚሰጡ የነበሩ ሰዎች አሉ። እነዚህ ሉዘሮች አላያቸውም። ተኩቼ ምናምን ይባላል ሰው የሚነግረኝ። ጭራ ቀረሽ ይለኛል አሉ። ቀንድ ቀረህ አንተ አለህ አይደል እንዴ? ማስፈራሪያ። እዚች ላይ ትንሽ ቀንድ እንደው ምን መርመረው ይሄ አቤ ተኩቾ የሚባለው ጅራት እንዳይኖረው መርመረው። አብይ በወረደ ጊዜ አንዱ አንጥተን የምንመረምረው ጅራትና ቀንድ እንደሌለው ሰው ቀንዱን አላየነውም። ቀንድ ቀረሽ ነው። ጅራት ግን ሂማይት ሀበ ጅራት። እቺ ደግሞ አለች ደግሞ ኡጋንዳ የተቀመጠች ደግሞ የምርኮኛ ልጅ የደርግ ልጅ ካዲ አጨርባሪ። ከፈለጉ ከፋኖ ጋር ይገናኛሉ፣ ከፈለጉ ከትዴፍ ጋር ይገናኛሉ፣ ይደውላሉ፣ መረጃ ይለዋወጣሉ። ሲጨንቀኝ ነገሮች ሲጫጫኑኝ ጋሞ ጎፋ ነበር የሚሄደው። ጋሞ የምታውቁት ለም ሀገር ነው፣ የዋህ ህዝብ ነው፣ የሚገርም ህዝብ ነው። ሲጨንቀኝ እዛ ነው የሚሄደው ይላል። እንዳሁን የጨነቀ ጊዜ ያለ አብይ አህመድ እንዳሁን ለምን አትሄድም? አሁን ጎፋ ጋሞ ለምን አትሄድም? አሁን ያለበት ሁኔታ እናውቀዋለን። ያለበት ሁኔታ አጠገብም ሰው አታይም። ፋኖ የሚባል እንዳታሰሙኝ፣ ህወሓት የሚባል እንዳታሰሙኝ እያለ ሚዲያዎች ትዕዛዝ ይሰጣቸዋል። አብይን ለመደገፍ ኡጋንዳ ተሰዶ ሄደው ማለት ነው። አንድ ደሃ እሷን በአቅሟ ቁጭ ብላ በሲጋራ የጋየ ከንፈሩን ይዞ የአማራ ፋኖ ቢታገል ለህልውናው ልግደልህ ተብሎ ቤቱ ድረስ ስለመጡበት ሱሪህን አስፈታለሁ ቀበቶህን አስፈታለሁ እየተባለ
ቤቱ ቀየ ውስጥ መስጊዱ ቤተክርስቲያኑ ስለፈረሰበት፣ ትምህርት ቤቱ ስለፈረሰበት፣ ሆስፒታሉ ስለፈረሰበት፣ ቤቱ ስለፈረሰበት፣ እርሻው ስለተቃጠለበት፣ መኖሪያ መብት ስለተከለከለው ነው የአማራ ፋኖ የሚታገል። በዓላማ ነው የሚታገለው። በዓላማ ነው እየታገለ ያለው። የፋኖ ኃይሎች አፋብን የተሰጣቸው ኃላፊነት በሚገባ እየተወጡ ነው። 100% ዝግጁ፣ ሁሉ ሙሉ ናቸው። በዚህ ሰዓት ሙሉ ዝግጅታቸው አጠናቋል። ደግሞ ቅንጥብጣቢ ውጊያ ግን አለ። ቅንጥብጣቢ ለትልቁ ውጊያ ሳይሆን ለትልቁ ጦርነት ሳይሆን ቅንጥብጣቢ ግን ዘምዘም አይታጣም። ቅንጥብጣቢ የዛሬ አንድ ቅንጥብጣቢ ላሳያችሁ። ቅንጥብጣቢ ነች በእውነት ለየት ያለ ምርኮኞች ሲያሳዝኑ። አማራ ክልል በ10% ነው እየተዋጋን ያለው፣ በ3% ነው እያለ 4 ዓመት ከምናምን ኦልሞስት 4 ዓመት እየሆነ ነው። መከላከያ በስህተት ወደዛ የገባው ምን ያህል ችግር እንደገጠመው መሬት ላይ ያለው ሁኔታ ያሳያል። የአብይ ሰራዊት ግን ለአንድ የአእምሮ በሽተኛ የዘመናችን ካሊጎላ የሮም ኢምፓየር ላይ የነበረው ብዙዎችን ፈጅቶ ስንት ነገር ከሰራ በኋላ አፍተር ሶ መኒ ይርስ የአእምሮ በሽተኛ መሆኑን ዲስከቨር ያደረጉት ማለት ነው። የዘመናችን ካሊጎላ ማለት አብይ አህመድ ነው። በ21ኛው ሴንቸሪ ንጉስ መሆን የሚፈልግ የሚሄድበት አካሄድ በሙሉ ኋላ ቀር የሆነ ደግሞ ሰው ኋላ ቀር ይላል። አንድ ወፈፌ 4 ኪሎ የተቀመጠ ዱርዬ እናቱ የነገረችውን ንግርት ላስፈጽም የሚሄድ ነግሮናል። በንግርትና በድግምት የሚያምን ሰው የእሱን ስልጣን ለማጽናት ነው እየረገፈ ያለው።